ዛሬ ደግሞ በአሜሪካ ታሪክ ውስጥ እጅግ አደገኛና አስገራሚ ከሚባሉት የእስር ቤት ማምለጫ ታሪኮች አንዱን ይዤላችሁ መጥቻለሁ። ዛሬ የምነግራችሁ ታሪክ የሚጀምረው በ1979 ዓ.ም ነው። ቦታው ደግሞ የአሜሪካ እጅግ አደገኛና ከፍተኛ ጥበቃ የሚደረግበት እስር ቤት በመባል የሚታወቀው ሳን ኩዊንቲን ነው። ይህ እስር ቤት በካሊፎርኒያ ሳን ፍራንሲስኮ የባህር ዳርቻ አጠገብ የሚገኝ ሲሆን የውሃ የብረት አጥርና ከፍተኛ የቴክኖሎጂ ጥበቃ የተጠናከረበት ማንም የማይደፍርበት ምሽግ ይመስል ስለነበረ ከዚህ እስር ቤት ማምለጥ ህልም ብቻ ሳይሆን ራሱን ማጥፋት እንደሆነ ተብሎ ይታሰብ ነበር። አልፍሬድ ጄምስ ቼሪ ይባላል። በዘመኑ ከነበሩት እጅግ በጣም አደገኛና ተንኮለኛ ወንጀለኞች አንዱ ነበር። የረጅም ጊዜ እስር ቤት ፍርድ ተፈርዶበት ነበር። እርሱ ግን በእስር ቤት ውስጥም ለረጅም ጊዜ ለመቆየት ፈቃደኛ አልነበረም። ነፃነትን ብቻ የሚመኝ ሰው ስለነበረ አልፍሬድ ቼሪ ወደ ሳን ኩዊንቲን ሲገባ ብቻውን የህይወት የመጨረሻ ምዕራፍ እንደሆነ አስበው ነበር። አንድ ሰው ከዚህ እስር ቤት ሊያመልጥ አይችልም የሚለው አባባል በእስር ቤት ግድግዳዎች ውስጥ ያስተጋቡ ነበር። ነገር ግን አልፍሬድ ቼሪ ከሌሎች የተለየ ስለነበረ ወደ ሳን ኩዊንቲን ከገባ በኋላ የማምለጫ እቅዱን ማቀድ ጀመረ። ለወራት ያህል የእስር ቤቱን እያንዳንዱን ዝርዝር ሁኔታ በጥንቃቄ ያጠና። የጥበቃዎችን የጊዜ ሰሌዳ፣ የካሜራዎችን አቀማመጥ፣ የአጥሮችን ጥንካሬና የባህር ዳርቻ ፍሰትን አጠና። ይህንንም ብቻውን አልነበረም። ሁለት ታማኝና ደፋር አጋሮችን አግኝቶት ነበር። የማምለጫ እቅዱ ቀላል አልነበረም። በመጀመሪያ ደረጃ አጥሮችን ለመውጣት የሚያስችል ነገር ያስፈልጋቸው ነበር። በሁለተኛ ደረጃ ደግሞ የሳን ፍራንሲስኮ ባህር አቋርጦ ለመሻገር የሚያስችል መንገድ መፈለግ ነበረባቸው። አልፍሬድና አጋሮቹ ከእስር ቤት ውስጥ በድብቅ የተለያዩ ነገሮችን መሰብሰብ ጀመሩ። የቆሻሻ ማጣሪያዎችን ይፈትሹ ስለነበረ የተጣሉ ዕቃዎችን ያገኙ ነበር። ሁሉም ነገር ለእቅዳቸው የሚውል ስለነበረ እቅዱ የሰዓት ትክክለኛነትን የሚጠይቅ ነበር። በጨለማ ውስጥ በሌሊት ሽፋን ጠባቂዎች በተዘናጉ ጊዜ መንቀሳቀስ ነበረባቸው። እያንዳንዱ እርምጃ በጥንቃቄ ታቅዶ ነበር። በሺዎች የሚቆጠሩ ሰዓታት በዝግጅት ላይ አሳለፉ። ሰኔ 2 ቀን 1979 ዓ.ም ምሽት ሰማዩ ጨለማ ነበር። ይህ የማምለጫ ታላቅ ምሽት ነበር። አልፍሬድ ቼሪ እና ሁለት አጋሮቹ ልክ እንደ ጥላ ከእስር ቤቱ ህንፃዎች ውስጥ መንቀሳቀስ ጀመሩ። ልባቸው በከፍተኛ ፍጥነት ይመታ ጀመር። የመጀመሪያው ፈተና የእስር ቤቱ የውስጥ ጥበቃ ነበር። በአገናኝ መንገዶቹ ላይ በካሜራዎች ሽፋን ውስጥ እና ከጠባቂዎች ርቆ መንቀሳቀስ ነበረባቸው። ይህንንም በታምራዊ ሁኔታ ማድረግ ችሏል። ልክ እንደተመኙት ማንም አላያቸውም ነበር። ቀጣዩ ፈተና የእስር ቤቱ ግዙፍ የብረት አጥሮች ነበሩ። አጥሮቹ በከፍተኛ ሽቦዎች የተጠበቁ ሲሆኑ መውጣት ፈጽሞ የማይቻል ይመስል ነበር። አልፍሬድ ቼሪ እና አጋሮቹ ከዚህ በፊት በድብቅ ያዘጋጁትን መሳሪያ በመጠቀም አጥሮቹን መውጣት ጀመሩ። እያንዳንዱ እርምጃ ህይወትን የሚወስን ነበር። ሽቦዎቹን በጥንቃቄ አለፉ። ከዛን ከእስር ቤቱ ቅጥር ግቢ ውጪ ደረሱ። አሁን የእስር ቤቱን ግድግዳ አልፎ ነበር። ነገር ግን ትልቁ ፈተና ከፊታቸው ነበር። የሳን ፍራንሲስኮ ባህር ቅዝቃዜና በአደገኛ ሞገዶች የተሞላ ነበር። በዚያ ውስጥ መዋኘት ፈጽሞ የማይቻል ነበር። አልፍሬድ ቼሪ ግን ለዚህ እቅድ ነበረው። አልፍሬድ እና አጋሮቹ ከእስር ቤቱ አጠገብ ወደሚገኝ የጀልባ ማቆሚያ ቦታ ሄዱ። እዚያም በድብቅ አንድ ትንሽ ጀልባ ሰረቁ። ጀልባዋ ትንሽ ቢሆንም ባህሩን ለማቋረጥ የሚያስችል ነበር። ጀልባዋን ወደ ውሃ ካስገቡት በኋላ በፍጥነት መጓዝ ጀመሩ። የባህር ጉዞ አስፈሪ ስለነበረ ሞገዶቹ ጀልባዋን ያናውጣሉ። ጨለማው ዙሪያውን ሞልቶታል። የውሃው ድምፅ የልባቸው ምት ያቀነባብር ነበር። ለአንድ ሰዓት ያህል በዚያ ቀዝቃዛና አስፈሪ ውሃ ውስጥ ከተጓዙ በኋላ አልፍሬድ ቼሪ እና አጋሮቹ በመጨረሻ ባህሩን አቋርጦ ወደ ሌላኛው ዳርቻ ደረሱ። እዚያም ጀልባውን ትቶ ወደማይታወቅ አቅጣጫ መሮጥ ጀመሩ። ነፃነት በእጃቸው ስለነበረ ከሳን ኩዊንቲን እስር ቤት ማምለጥ ችለዋል። ጠዋት ላይ የእስር ቤቱ ጠባቂዎች አልፍሬድ ቼሪ እና ሁለቱ አጋሮቹ ከእስር ቤት እንደጠፉ አወቁ። በመላው እስር ቤት ውስጥ ድንጋጤ ተፈጠረ። እንዴት ሊሆን ይችላል? ማንም ከሳን ኩዊንቲን ሊያመልጥ አይችልም ብለው ይጮሁ ነበር። ወዲያውኑ የኤፍቢአይ እና የአካባቢው ፖሊስ ምርመራውን ጀመሩ። የአልፍሬድ ቼሪ ማምለጥ በመላው አሜሪካ ታዋቂ ዜና ሆነ። ጋዜጦች፣ የቴሌቪዥን ጣቢያዎችና ሬዲዮዎች ስለ ጉዳዩ ያወሩ ነበር። አልፍሬድ ቼሪ አደገኛ ወንጀለኛ ስለነበረ እነሱን ፍለጋ ጀመሩ። በሺዎች የሚቆጠሩ ፖሊሶችና የኤፍቢአይ ወኪሎች እነሱን ለማግኘት ተሰማሩ። አልፍሬድ ቼሪ ማምለጥ በታሪክ ውስጥ የራሱን ቦታ አገኘ። ይህ ማምለጫ የሰው ልጅ ምን ያህል ደፋር፣ ተንኮለኛና
ለነጻነት የሚጓጓው እንደሆነ የሚያሳይ ማስረጃ ነበር። ከሳን ኩዌንቲን የመሰለ ከፍተኛ ጥበቃ ካለው እስር ቤት ማምለጥ እውነተኛ ታምር ተደርጎ ተቆጠረ። ኤፍቢአይ እና ፖሊስ አልፈርድን ለማግኘት ጥረታቸውን ቀጠሉ። በየቦታው ፍለጋ አደረጉ፣ ሽልማትም አወጡ። ነገር ግን አልፈርድ ቼሪ እና አጋሮቹ ልክ እንደ ጭስ ጠፉ። ለጊዜውም ቢሆንም ከዓመታት በኋላ በ1981 ዓ.ም አልፈርድ ቼሪ በመጨረሻ ተያዘ። በኒው ጀርሲ ውስጥ ነበር የተያዘው። ሌሎቹ አጋሮችም ተይዘው ነበር። አልፈርድ ቼሪ እንደገና ወደ እስር ቤት ተመለሰ። በዚህ ጊዜ ግን ይበልጥ በተጠናከረ ጥበቃ ስር ነበር። ምንም እንኳን አልፈርድ ቼሪ ወንጀለኛ ቢሆንም ከሳን ኩዌንቲን ማምለጡ ግን ብዙዎችን አስገርሟል። አንዳንድ ሰዎች ድርጊቱን በድፍረትና በብልሃት ያዩታል። ሌሎች ደግሞ አደገኛ ወንጀለኛ ስለነበረ የሕግን ስርዓት ማምለጡን ይቃወማሉ። የአልፈርድ ቼሪ ከሳን ኩዌንቲን ማምለጥ የእስር ቤት ደህንነትን እንደገና ለመገምገም አስገደደ። የሰው ልጅ ነጻነትን ለማግኘት ምን ያህል ትልቅ ዋጋ እንደሚከፍል ያሳያል። ይህ ታሪክ በወንጀል ዓለም ውስጥ አፈ ታሪክ ሆኖ ቀጥሏል። ውድ አድማጮቻችን፣ የዛሬው እውነተኛ ታሪክ ይህንን ይመስላል። የአልፈርድ ቼሪ ድፍረትና ብልሃት እጅግ አስገራሚ አይደለም? ታዲያ እናንተ ምን ትላላችሁ? አልፈርድ ቼሪ ጀግና ነው ወይስ ወንጀለኛ? አስተያየታችሁን ኮሜንት ላይ ጻፉልን። ይህን መሰል አስደናቂ ታሪኮችን ለማግኘት ደግሞ ቻናላችንን ሰብስክራይብ ማድረግ እንዳትረሱ እና የደውል ምልክቱን መጫን አትርሱ። በሚቀጥለው ጊዜ እስክንገናኝ ድረስ ደህና ሁኑ።